ስለ ጆሴፍ ስታሊን የማታውቁት ታሪክ። በታሪክ እጅግ በጣም ኃያልና አስፈሪ መሪዎች ስናስብ አንድ ስም ሁል ጊዜ በግንባር ቀደምትነት ይጠቀሳል። እሱም ጆሴፍ ስታሊን ነው። ለ30 ዓመታት ያህል ሶቪየት ኅብረትን በብረት እጅ አስተዳድሯል። ሀገሩን በሁለተኛው የዓለም ጦርነት ወደ ድል የመራና ድሃ የነበረችውን የገበሬዎች ሀገር የኒውክሌር ጦር መሳሪያ የታጠቀች ዓለም አቀፍ ኃያል ሀገር ያደረገ ሰው ነበር። ነገር ግን እውነተኛው ጆሴፍ ስታሊን ማን ነበር? ለዓለም እርሱ የብረት ሰው ማን ኦፍ ስቲል ነበር። በሚሊዮኖች የሚቆጠሩ ሰዎችን ወደ ሞት የላከ ቀዝቃዛና ጨካኝ አምባገነን። ነገር ግን ከፕሮፓጋንዳውና ከሐውልቶቹ በስተጀርባ እንግዳ የሆነ የልጅነት ጊዜ ያሳለፈ፣ ግጥም የሚወድ፣ ሐኪሞችን አጥብቆ የሚፈራና በታላቅ የቤተሰብ አሳዛኝ ታሪኮች የተሞላ ሕይወት ያለው ሰው ነበር። ይህ በአብዛኞቹ የታሪክ መጻሕፍት ውስጥ የማይገኘው የጆሴፍ ስታሊን ታሪክ ነው። ከጆርጂያ የመጣው ልጅ። አብዛኛው ሰው ስታሊን ሩሲያዊ ይመስለዋል፣ ግን አልነበረም። እርሱ የተወለደው በካውካሳስ ተራሮች ውስጥ በምትገኝ ጎሪ በምትባል ትንሽ የጆርጂያ ከተማ ውስጥ ነው። ትክክለኛ ስሙ ኢዮሴብ ቤሳሪዮኒስ ዲዜ ጁጋሽቪሊ ይባላል። ለቤተሰቦቹ እርሱ በቀላሉ ሶሶ ነበር። የልጅነት ጊዜው ቅንጦት አልነበረም። አባቱ ቤሳሪዮን ጫማ ሰሪ የነበረ ሲሆን በከባድ የአልኮል ሱስ ይሰቃይ ነበር። ቤሳሪዮን በሰከረ ጊዜ ትንሹን ሶሶንና እናቱን ኤካተሪንን ያለ ርኅራኄ ይደበድባቸው ነበር። እንደዚህ ድብደባዎች በጣም ከባድ ከመሆናቸው የተነሳ የልጁን የወደፊት ስብዕና ሳይቀር ቀርጸውታል። ሶሶ በ6 ዓመቱ እናቱን ለመከላከል በአባቱ ላይ ቢላዋ ወርውሮ እንደነበር ይነገራል። ሕይወት በእርሱ ላይ አካላዊ ጠባሶችንም ጥላለች። በ7 ዓመቱ የፈንጥታ በሽታ ያዘው። ከበሽታው ቢተርፉም ፊቱ ግን እስከ ሕይወቱ ፍጻሜ ድረስ በተባሳ ተሸፍኖ ቀርቷል። በኋላም በደረሰበት 2 የሰረገላ አደጋዎች የግራ እጁ ተጎዳ። የግራ እጁ ከቀኝ እጁ አጭርና ጠንካራ ሆነ። ይህንን ጉድለቱን በፎቶግራፎች ላይ ለመደበቅ ይሞክር ነበር። ሌላው ምስጢር የተወለደው በግራ እግሩ ላይ 2 ጣቶቹ ተጣብቆ ዌብድ ቶስ ነበር። በቤት ውስጥ ሁከት ቢኖርም እናቱ በጣም ትወደው ነበር። ለብቸኛ ልጇ የተሻለ ሕይወት ትመኝለት ነበር። እርሱን ወደ ትምህርት ቤት ለመላክ ገንዘብ ለመቆጠር ልብስ በማጠብ ትሠራ ነበር። ሕልሟም ልጇ ቄስ እንዲሆንላት ነበር። ዓመፀኛ የሆነ ቄስ። በ1849 የ16 ዓመቱ ስታሊን ለቄስነት ለመሰልጠን ወደ ቲፍሊስ መንፈሳዊ ትምህርት ቤት የነጻ ትምህርት ዕድል አገኘ። ለተወሰነ ጊዜ ጎበዝ ተማሪ ነበር። የሚያምር ድምፅ ስለነበረው በቤተ ክርስቲያን መዘምራን ውስጥ ዋና ዘማሪ ነበር። በተጨማሪም የግጥም ተሰጥኦ እንዳለው አወቀ። ወጣቱ ስታሊን በጆርጂያ ቋንቋ የፍቅር ግጥሞችን ይጽፍ ነበር። ግጥሞቹ በጣም ጥሩ ከመሆናቸው የተነሳ በአካባቢ ጋዜጦች ላይ ይታተሙ ነበር። ታሪክ በተለየ መንገድ ቢሆን ኖሮ ስታሊን ከአምባገነን ይልቅ ከጆርጂያ ታላቅ ገቢዎች አንዱ ሆኖ ይታወስ ነበር። ነገር ግን ትምህርት ቤቱ በጣም ጥብቅና ጨካኝ ነበር። መነኮሳቱ የተማሪዎችን ክፍል ይፈትሹና የተወሰኑ መጻሕፍትን እንዳያነቡ ይከለክሉ ነበር። ይህ ደግሞ ስታሊንን የተለሻሸ ማወቅ ጉጉ አሳደረው። የካርል ማርክስን ሥራዎች በድብቅ ማንበብ ጀመረ። የተከለከሉ መጽሐፍ ክለቦችን ተቀላቀለና ስለ አብሬዎት ማውራት ጀመረ። በ1899 ከትምህርት ቤቱ ተባረረ። ይፋዊ ምክንያቱ ፈተና አምልጦታል የሚል ነበር። ነገር ግን እውነታው እርሱ አምላክ የለውምና አብሬዎተኛ በመሆኑ ነበር። መጽሐፍ ቅዱሱን በማርክስና በሌኒን ጽሑፎች ለወጠ። ከዛ በኋላ ቄስ አልነበረም። እርሱ ዓመፀኛ ነበር። ሽፍቱ አብሬዎተኛ የሀገር መሪ መሆኑ በፊት ስታሊን ለቦልሸቪክ ዓላማ የሚሠራ አደገኛ ወንጀለኛ ነበር። የአብሬዎቱ መሪ ቭላዲሚር ሌኒን መሳሪያ ለመግዛትና ጋዜጦችን ለማተም ገንዘብ ይፈልግ ነበር። ስታሊን ይህንን ገንዘብ የሚያመጣው ሰው ነበር። በ1907 ስታሊን በታሪክ ውስጥ ከታዋቂዎቹ ወንጀሎች አንዱን አደራረጀ። እሱም የቲፍሊስ ባንክ ዘረፍ ነበር። እርሱና አብሬዎታዊ ቡድኑ ቦምቦችና ጠበንጆችን በመጠቀም በከተማው ምህዳስ ገንዘብ የጫነን ሰረገላ ጥቃት ሰነተዙ። 250,000 ሩብል ዛሬ በሚሊዮኖች ዶላሮች የሚሆነውን ገንዘብ ዘረፉ። በዚያ ትርሙስ የደርዘኖች ሰዎች ገደሉ። ስታሊን ባንክ ብቻ መዝረፍ ብቻ ሳይሆን አድማዎችን ያደራረጀ፣ ሕገወጥ ማጠሚያ ቤቶችን ያነቃቀረና በሽሽት ይኖር ነበር። ከ1902 እስከ 1913 ባለው ጊዜ ውስጥ ብዙ ጊዜ ተያይዞ ወደ ቀዝቃዛ ሳይቤሪያ ተገዞ ነበር። በእያንዳንዱ ጊዜ ግን ማምለጥ ችሏል። ወደ ትግሉ ለመድረስ ራሱን እየለወጠ 100,000 ማይሎችን በበረዶ ላይ እግር እያካሄደ ጓዘ ነበር። በእነዚህ ዓመታት ውስጥ ስታሊን የሚለውን ስም ወሰደ። በሩሲኛ ይህ የብረት ሰው ማለት ነው። ልክ እንደ አርአያው ሌኒን
ሁሉ እርሱም ጠንካራና ኢንዱስትሪያዊ የሚመስል ስም ፈለገ። የሰየተው ቢሮክራት እድገት በ1917 የሩሲያ አብዮት ሲፈነታ ስታሊን በዚያ ውስጥ በጣም ታዋቂው ሰው አልነበረም። እንደ ሊዮን ትሮትስኪ የሚባሉ ሰዎች በንግግራቸው ሰዎችን የሚያነቃቅሱ ታላቅ ተናጋሪዎች ነበሩ። ስታሊን የተለየ ነበር። እርሱ ዝምተኛ ነበር። ረጅም ሰዓት ይሰራና ከበስተጀርባ መሆንን ይመርጥ ነበር። የኮሚኒስት ፓርቲ ዋና ጸሐፊ በመሆን ስራውን ጀመረ። በወቅቱ ሌሎች መሪዎች ይህ አሰልቺ ቢሮ ስራ መስሏቸው ነበር። ጎዳድ ካርድ ኢንዴክስ ብለውት ይጠሩት ነበር። ነገር ግን ስታሊን ብልጥ ነበር። ይህንን ስራ ተጠቅሞ ጓደኞቹን ለመቀጠርና ጠላቶቹን ለማባረር ይጠቀምበት ነበር። ሌሎች መሪዎች ስለ ፍልስፍና ሲከራከሩ፣ ስታሊን ግን ለስራቸው ውለታ ያላቸው ሰዎችን ስብስብ እየገነባ ነበር። በ1924 ሌኒን ሲሞት ትሮትስኪ ስልጣኑን ይረከባል ተብሎ ይጠበቅ ነበር። ነገር ግን ስታሊን ቀድሞ ተዘጋጅቶ ነበር። እርሱ የሌኒን ታማኝ ተማሪ መሆኑን ፓርቲውን አሳመነ። ትሮትስኪን ቀስ በቀስ ከስልጣን አስወጥቶና በመጨረሻም ከሀገር አባረረው። በ1920ዎቹ መጨረሻ ላይ በቢሮ ውስጥ የነበረው ሰየተኛው ሰው የሶቪየት ህብረት ብቸኛ ገቢ ሆነ። ታላቁ ሽፍትና የብረት ሰው ስልጣን ላይ ከወጣ በኋላ ስታሊን የሶቪየት ህብረትን በአንድ ጀማር ለመለወጥ ወሰነ። የገበሬዎች ሀገርን ወደ ኢንዱስትሪ ግዙም ሀገር መለወጥ ፈለገ። የ5 ዓመት እቅድ አወጣ። ሚሊዮኖችን ሰዎችን በፋብሪካዎች ውስጥ እንዲሰሩ አስገድድና ግዙማት ግዳቦችና የብረት ፋብሪካዎችን ገነበ። ነገር ግን ዋጋው ደም ነበር። የከተማ ሰራተኞችን ለመግበት ኮሌክቲቫይዜሽን የሚባል በፕሮሰስ ከገበሬዎች ምግብ ቀማ። እንደ ዩክሬን በሚባሉ ሀገራት ይህ ሆሎዶሞር የሚባል ከባድ ረሃብ አስከተለ። መንግስት ማሽነሪዎችን ለመግዛት እህል ወደ ውጭ ቢልክበት ጊዜ ሚሊዮኖች ሰዎች በረሃብ ሞቱ። የስታሊን መተራተር ማደግ ጀመረ። በዙሪያው ያሉ ሰዎች ሁሉ ጠላቶች እንዳሉ መሰለው። በ1963 ታላቁን ማጽዳት እርምጃ ጀመረ። ታማኝ አይደሉም ተብሎ የተጠረዱ ሰዎችን ሁሉ ያስር እንዲል ምስጢር ፖሊሶቹን አዘዘ። ታዋቂ መሪዎች ያልሰሩትን ወንጀል እንዲያምኑ እንደሚተገደዱ የሚደረገው የታይታ ፍርዶችን አካሄደ። በ2 ዓመት ብቻ 700,000 ሰዎች ሲሰሙ ተገደሉ። ሚሊዮኖች ደግሞ ወደ ጉላግ የሚባሉ በበረዶ በረዳ ውስጥ የሚገኙ ጨካኝ የጉለት ካምፖች ተላኩ። ብዙዎቹ በረሃብና በድካም ሞቱ። ስታሊን ታዋቂው አባባልን ተናግሯል። አንድ ሰው ሲሞት አሳዛኝ ታሪክ ነው፣ ሚሊዮኖች ሲሞቱ ግን ስታቲስቲክስ ነው። ሚስቶችና ልጆች፣ የአሳዛኝ ቤተሰብ ታሪክ። የስታሊን ግላዊ ህይወት ልክ እንደ ፖለቲካዊ ህይወቱ ነበር ጨለማ። 2 ጊዜ አግብቷል። ሁለቱም ግን በአዘን ተጠናቀቁ። መጀመሪያ ሚስቱ ኤካተሪና ስዋኒዜ ነበረች። በጣም ይወዳት ነበር። በ1907 በበሽታ ስትሞት ስታሊን ክፉ እንደበጎዳ ተጎድቷል። በቀብሪያት ላይ ይህንን ማለቱ ይነገራል። ይቺ ፍጥረት የድንጋይ ሁሉ እኔን አለስለሳዎች። እሷ ሞተች። ከሷ ጋር ለሰው ልጅ ያለኝ የመጨረሻው የርህራሄ ስሜት አብሮ ሞተ። በኋላ ናዴዝዳ አሊሉየቫን አገባ። ከእርሱ በጣም ታናሽ ነበረችና በክሬምሊን ውስጥ በጸሐፊነት ትሰራ ነበር። ነገር ግን ስታሊን የበለጠ ኃያልና ጨካኝ የሆነ ሲመጣ ትዳራቸው ተበላሸ። በ1962 በአንድ የድና ግበዝ ላይ በህድ በታከረበት በኋላ ናዴዝዳ ወደ ክፍሏ ሄዳ ራሷን አጠፋች። ስታሊን ደነገጠና ተቆጣ። ለህዝቡ የሞተችው የጨጓራ በሽታ በአፔንዲሳይቲስ እንደሆነ ቢናገርም ከዚያ ድንገት ፈጽሞ አልተናገገም። የልጆቹ ጋር ያለው ግንኙነት ግን የበሰ ነበር። በኩር ልጁ ያኮብ አባቱ በጣም ስለሚጨክንበት ራሱን ሊተኩሰው እንደነበር ይነገራል። ከሞት ተረፈ። ነገር ግን ስታሊን በትክክል እንኳን መተኩስ አይችልም እያለ ይስቅበት ነበር። በሁለተኛው የዓለም ጦርነት ጊዜ ያኮብ በናዚዎች ተማረከ። ሂትለር ያኮብን አንድ ከፍተኛ የጀርመን ጀነራል ጋር ለመለወጥ አቀረበ። ስታሊን ግን ማርሻልን በሌትናንት አለውጥም ብሎ ቢያቀርብ ያኮብ በእስር ካምፕ ውስጥ ሞተ። ሁለተኛው ልጁ ቫሲሊ የአልኮል ሱሰኛ በመሆኑ በወጣትነቱ ሞተ። ለልጁ ለስቬትላና ብቻ ፍቅር ያለው ይመስለዋል። ትንሿ ጸሐፊ ብሎ አጠራን ነበር። ነገር ግን እሷም ውሎ አዳድራ አባቷን ጠልቷለች እና እርሱ ከሞቱ በዓመታት በኋላ ወደ አሜሪካ ኮበለለች። ስታሊን በምስት ጊዜ ፊልሞችና ወይን አስፈሪ አምባገነን ቢሆንም ስታሊን አንዳንድ በጣም ሰብአዊና በጣም እንግዳ ሁላቶች ነበሩት። እርሱ የሌሊት ወፍ ነበር። ስራውን በከፋለተ በኋላ ይጀምራል። እስከ ሌሊቱ 10 ወይንም 11 ሰዓት ድረስ ሳይተኛ ይቆያል። ብቻውን ለመሆን ስለሚጠላ ከፍተኛ ባለስልጣናቱን በየምስቱ ወደ መኖሪያ ቤቱ ዳቻ እንዲመጡ ያስገድዳቸው ነበር። እነዚህ ራቶች ደስ የሚሉ አልነበሩም። የመተት ተሽክር ነበር። ስታሊን እንግዶቹ ሰክተው እስከሚወድጉ ድረስ ከፍተኛ የመተት በሽክቴራቲያንና ወይን እንዲጠጡ ያስገድዳቸው ነበር።
እርሱ ግን ሰክተው ምስጢር እንደሚናገሩ በትክክል ይመሰክር ነበር። በተጨማሪም ፊልሞችን ይወድ ነበር። በክሬምሊንና በመኖሪያ ቤቱ የግል ሲኒማ ነበረው። የሚወዳቸው ፊልሞች የአሜሪካ የካውቦይ ወይንም ዌስተርንና የወንጀል ፊልሞች ነበሩ። በተጨማሪም ጥብቅ የፊልም ትክይ ነበር። በሀገሩ የሚሰሩ ፊልሞችን ሁሉ እርሱ በግል ማውደቅ ያስፈልገው ነበር። አንድ ፊልም ካልወደደው የፊልሙ ዳይሬክተር በሚቀጥለው ጊዜ እስር ቤት ሊገባ ይችላል። ስታሊን ከፍተኛ አንባቢም ነበር። የግል ቤተ መጻሕፍቱ ከ20,000 በላይ መጻሕፍቶችን ይዛል። ስለ ታሪክ፣ ፍልስፍናና ሳይንስ ያነብ ነበር። ራሱን ያስተማረ መልገዳ ቢሆንም በዩኒቨርሲቲ የተማሩ ሰዎችን ግን አያምንም ነበር። ታላቁ የናት መሐሪ ጦርነት በ1939 ስታሊን ዓለምን ያስገረመ ሰው አደረገ። ከታላቁ ጠላቱ ሂትለር ጋር የሰላም ስምምነት ፈጸመ። ለ2 ዓመት ናዚ ጀርመንና ሶቪየት ኅብረት ጓደኞች ነበሩ። እንዲሁም ፖላንድን በጋራ ወረሩ፣ ተከፋፈሉ። ነገር ግን ስታሊን ተታለለ። ሂትለር ያጠቃኛል ብሎ አያምንም ነበር። በስምንት 1941 ናዚዎች ሶቪየት ኅብረትን ሲያጠቁ ስታሊን በጣም ከመደነጡ የተነሳ ለብዙ ጊዜያት ክፍል ውስጥ ተቆልፎበት ማንንም አላናገርም ነበር። አብሬዎቱ ያከተመ መሰለው። ነገር ግን ራሱን አገኘ። የጀርመን ጦርነት ጥቂት ኪሎ ሜትር ሲቀርም ሞስኮን አለቀትም ነበር። ጦርነቱን ለናት መሐሪ ጆርጂያ የሚደረግ ቅዱስ ጦርነት አደረገው። ወታደሮቹን አንድ እርምጃ ወደ ኋላ የለም በማለት አዘዘ። እንዲያውም አንድ ወታደር በጠላት መማረኩን እንደ ወንጀል ቆጠረው። አንድ ወታደር በጀርመኖች ከተያዘ ቤተሰቡ ሊታሰር ይችል ነበር። ጦርነቱ በሰው ልጅ ታሪክ ውስጥ እጅግ ደም አፋሳሽ ነበር። ሶቪየት ኅብረት 27 ሚሊዮን የሚጠጉ ሰዎችን አጣች። ነገር ግን በስታሊን መሪነት የቀይ ጦር ናዚዎችን እስከ በርሊን ድረስ ገፋቸው። በ1945 ስታሊን አምባገነን ብቻ አልነበረም፣ ሂትለርን ያሸነፈ ዓለም አቀፍ ጀግና ተባለ። የመጨረሻዎቹ ቀናትና የሐኪሞች ሴራ። ከጦርነቱ በኋላ የስታሊን መጠራጠር ከፍተኛ ደረጃ ላይ ደረሰ። አሁን አርጅቷል፣ ጤናውም እየታወከ ነበር። የገዛ ሐኪሞቹ ሊገሉት እንደሆነ መጠራጠር ጀመረ። ይህ የሐኪሞች ሴራ ተብሎ ታወቀ። በሞስኮ የሚገኙ ምርጥ ሐኪሞችን አሳሰረና አሰቃያቸው። በግድያ ፍርሃት ውስጥ ይኖር ነበር። ከሰማይ እንዳይታይ ቤቱን አረንጓዴ ቀለም አስቀባ። የት እንዳለ ማንም እንዳያውቅ በየምሽቱ በተለያየ ክፍል ይተኛ ነበር። ሶፋው እንኳን በጥይት የማይበሳ እንዲሆን በፈረስ ፀጉር ተሞልቶ ነበር። መጋቢት 1 ቀን 1953 ስታሊን ኩንትሴቮ በሚገኘው መኖሪያ ቤቱ ነበር። ሌሊቱን ከባለሥልጣኖቹ ጋር ሲጠጣ አድሮ ዘግይቶ ተኛ። ማንም እንዳይረበሸኝ የሚል ጥብቅ ትዕዛዝ ሰጠ። በማግስቱ ጠዋት ስታሊን ለቁርስ አልወጣም። ምሳ አለፈ፣ እራትም ደረሰ። ዘበኞቹ በጣም ፈሩ። ከክፍሉ ምንም ድምፅ አይሰማም ነበር። ነገር ግን እርሱም በመረበሽ የሞት ቅጣት እንዳይደረስባቸው ፈሩ። በመጨረሻም እኩለ ሌሊት ላይ አንድ ዘበኛ ደፍሮ ገባ። ስታሊን ወለል ላይ ወድቆ አገኘው። ከባድ የስትሮክ አደጋ ደርሶበት ነበር። በሕይወት ቢኖርም መናገር ግን አይችልም ነበር። ምርጥ ሐኪሞችን በሙሉ አሳስሮ ስለነበር እርሱን ለማከም ደፋር ሐኪም ለማግኘት ብዙ ሰዓታት ወሰደ። ለ4 ቀናት ስታሊን ለመተንፈስ ተታገለ። ልጁ ስቬትላና በመጨረሻዎቹ ደቂቃዎች ዓይኑን ገልጦ በክፍሉ ውስጥ ያሉትን ሁሉ እንደረገመ ሰው ጣቱን ከስሮባቸው እንደነበር ተናግራለች። በመጋቢት 5 ቀን 1953 የብረት ሰው ሞተ። የታላቁ ሰው ቅርስ። ስታሊን ሲሞት ሶቪየት ኅብረት በድንጋጤ ውስጥ ወደቀች። በሚሊዮኖች የሚቆጠሩ ሰዎች በመንገድ ላይ አለቀሱ። እንደ አባት፣ እንደ ታላቅ መምህርና ጓደኛ እንዲወዱት ተምረው ነበር። በሞስኮ አስከሬኑን ለማየት በጣም ብዙ ሕዝብ በመጋፋቱ በመቶዎች የሚቆጠሩ ሰዎች ተረግጠው ሞቱ። ነገር ግን ፍቅሩ አልዘለቀም። ከ3 ዓመት በኋላ ተተኪው ኒኪታ ክሩሽቼቭ አንድ ምስጢራዊ ንግግር አደረገ። ስለ ስታሊን ወንጀሎች፣ ስለ ማጽዳቱ፣ ስለ ስቃዩና ስለ ሞቱት በሚሊዮን የሚቆጠሩ ንጹሐን ሰዎች እውነቱን ተናገረ። የስታሊን ሐውልቶች ፈረሱ። አስከሬኑም ከሌኒን አጠገብ ከነበረበት የክብር ቦታ ተነሳ። ዛሬ የስታሊን ቅርስ የተወሳሰበ ነው። በሩሲያ ውስጥ አንዳንዶች አሁንም ጦርነቱን እንዳሸነፈና ሀገሪቱን ጠንካራ እንዳደረገ ጀግና እያዩታል። ለቀሪው ዓለም ግን እርሱ ፍጹም ሥልጣን አንድን ሰው እንዴት ወደ ጭራቅነት እንደሚለውጥ የሚያሳይ ምልክት ነው። እርሱ በቤተ ክርስቲያን መዘምራን ውስጥ የዘመረ ልጅ፣ ስለ አበቦች የገጠመ ገጣሚ እና ልጁን የሚወድ አባት ነበር። ነገር ግን እርሱ ዓለምን ለዘላለም የለወጠ የፍርሃት ሥርዓትን የገነባ ሰውም ነበር። ጥቂት የማይታወቁ እውነታዎች። ሩሲያዊ አልነበረም፣ ጆርጂያዊ ነበር። ሩሳኛ ሲናገርም የጆርጂያ አነጋገር አክሰንት ነበረው። የተጣበቁ የእግር ጣቶች፣
በግራ እግሩ ላይ 2 ጣቶቹ ተጣብቀው ተወለደ። አካላዊ ጠባሳዎች። በፈንጣጣ ምክንያት ፊቱ የተበሳሰ ነበር። የግራ እጁም አጭርና ደካማ ነበር። ገጣሚ። በወጣትነቱ የተዋወቀ ገጣሚ ነበር።